ምንድነው እንዴ ምንድነው ከሁሉም ቶርናመንት እንደዚህ ወጥተሽ ተጫዋለሽ እንዴ ጥርግርግ ብለሽ እንዴ አሁን እሺ ምን ላይ ልትወዳደሪ ነው እንዴ ከሁሉም ውድድር ወጥተሽ ምን ላይ የቤተሰብ ጨዋታ ላይ ልትወዳደሪ ነው እንዴ ምንድነው ኢቢኤስ እንደው እሱ ላይ ተወዳደር ይሁን ትርፍዬ ምን ይሻልሻል ምንድን እኔ እኮ ጨነቀኝ ላንቺ አሁን አንቺ ነው እኔ ቀጣይ ሳምንት ሲቲ ነጥብ ታስጠለልኛለሽ ብዬ ተስፋ ማደርገው ትርፌ አንቺ ቅሌታ አይ ትርፌ አለው ማለት ከንቱ ነገር ደሞ ደና ቡድንም እንዳለው ሰው አሰልጣኙን አባረሩት እናንተ አሰልጣኝ ኖረ አልኖረ ምንም ያው እኮ ናችሁ አይ ምን ይባላል እኔ ትርፌ እኮ ችግር እኮ እግር ኳስ አይደለም መንፈሳዊ ነው ስለሚሰማኛ ጥቂ ነው መንፈሳዊ ነው ችግሩ እንውሰዳት ወይ ቁርአን ትሂድ ወይ ጸበልም ትሂድ የጸለይባት በቃ በሆነ መንገድ በእውነት ነው ምናችን አይዞን የእውነት የትርፌ ጀማ ኮፒ ሊንክ አድርጉ እናንተ ቲክቶከሮች ዛሬ ቪዲዮ አይሰሩም ስለዚህ የኔን አካውንት ኮፒ ሊንክ አድርጉ ተመቷል ቪዲዮ ያልወጣ የሰው 10 ያገባል እኛ በዳሩት እንቃጠላለን አረ በዳዲ አዳሽ አካፋና ዶማ ፈዩማ አለ እናንተ ቀልድ ነው መሰለኝ የያዛችሁት ይብላይ ነው ወለዳችሁ ያገባችሁ ይፈታችኋል ካንተበራችሁ ነው የነበረኝ ምን ነገራችሁ ምንም ካልተከራችሁ አንጮህ ምን አገባኝ ደንቆሮውላ እና አማድ ሲመለስ ያለቀሰው ሀገሩ ስለወደቀች ነው የምትሉት ነው የእምቦይሞን ማናየው ውስጡን ከአንድ ተስፋችሁ ነቀሏችሁ አባረሯችሁ ድሮም ብራይተን ጌታሽ ነው ብራይተን ጌታሽ ነው አባትሽ ነው ይውል ባል እሑድ እየጠበቀ ልጥፍ ረግሽ ባባትሽ ነው በቃ እመኑ ነገሩ እናንተ ክለባችሁን ትታችሁታል የጊዮኬሬሽ ለማግባት የአርሰናል ሴት ፒስ እሱ ያስጨነቃችሁ ክለባችሁን ትታችሁታል ከዛ ክለባችሁ ምን አደረገ እናንተን ተዋችሁ በቃ አንድ ተገላግላችኋል ካላችሁ ስኳድ የተነሳ ማለት ነው ትንሽ ረፍት አድርጉ ተብሎ ካንዱ ተወራችኋል ፕሪሚየር ሊግ ላይም ያው እንደ ቶፕ 10 ነው ትጫወታችሁ ያላችሁ እሱ ላይ ምናያችሁ ምን እሺ ነው ኤፍኤ ካፕ ነው ወይስ ትሬኒንግ 10 አዲስ ከዋትፎርድ ያመጡት ልጅ ራሱ የመጀመሪያውን ጎል ራሱ የበረከው እሱ ነው አሉ ኤክስጂ ምንም መሞከር ያቃተሽ ኦን ታርጌት ምንም መሞከር ያቃተሽ 3 ጌም በተከታታይ አቻ የወጣ ቡድን ኤክሴልሲየርን ስታገኝ 10 ማግባት ምን ማለት ነው ምን አይነት ጭቆና ነው ይሄ እኮ መጨቆን ነው አንድ ጎል ይወሰሽ ለብራይተን ለቸልሲና ለማን ነው የመጀመሪያው ቡድን ሰንደርላንድ ጨዋታ ላይ አንድ ጎል ይሰጥሽና 3 ነጥብ ብትወስጂስ እዴ ማግባት ስላቃተሽ አይደል ስለኛ ማግባት ችግር ታወሪያለሽ ምን እሺ ነው ማን ምን እሺ ነው ከ3 ጨዋታ 2 ጎል ነው ያገባሽው ፕሪሚየር ሊግ ላይ ማለት ኤክሴልሲየር የሚባል ቡድን ስታገኝ ግን እኛማ ግርምዝ ቢታውን አይደለም ሌላኛው የማንቸስተር ቡድን ነው በእንደዚህ በሊግ 1 ምናምን ቡድን የሚዋረደው እንጂ ምናምን በሽ 10 ምን ሺህ 15 እኮ ይበቃል አምስቱን ለሌላው ሴቭ አታረጊም ወይ ፕሪሚየር ሊግ ላይ ማለት አታገቢው 10 አንዳንድ ቡድኖች ግን ከፉ ናቸው አሁን እኔ በእርግጠኝነት የኔን ቡድን ስለማውቀው እንደዚህ አይነት እድል ቢያገኝ 6 ያገባና ከዛላ ትሬኒንግ ነው ፓስ ሴክሲ ፉትቦል ፕራክቲስ ምናምን 10 ጎል እኮ ነውር ነው 2 ዲጂት ጎል ፕሌይስቴሽን እኮ እንደዚህ የሚደረገው ፕሌይስቴሽን ላይ ነው እንደዚህ የሚደረገው ለሚቀጥለው ዙር አልፋችኋል ጣጣ የለውም ካራባው ካፕ ኤፍኤ ካፕ ፕሪሚየር ሊግ እንገናኛለን ቻምፒየንስ ሊግም መሄድ ከቻልሽ ግን መሄድ አትችይም ምክንያቱም ዲፌንስ ሽት ነው አታክሽ ደግሞ ኤክሴልሲየር ነው የሚያገባው ገባሽ አይደል ስለዚህ 3ቱ ቶርናመንት ላይ እንገናኛለን አባቴ ምንም ማድረግ አይቻልም ኮንግራቹሌሽንስ ትላንት ማታ ግብጽ አሸነፈች ያው ትርፌ እኮ ለሌላ ሰው ላይ ስትቋጠር እኮ በጣም አደገኛ ናት ለራሷ ነው መሆን ማትችለው ተጫዋቾችን እፈልጋለሁ አለች በሁለት ምሽት እምቦይሞንና አማድን ጠቅጠቅ አድርጋ
ወደ ሀገሯ ወሰደች ማለት። አሁን ግን ከጎኔ ሆነሽ ትቋጠራለሽ ብዬ እጠብቃለሁ። ምክንያቱም ምናልባት የግል ጥቅም እሺ የለም ግብፅ መውደቅ አለበት በሴኔጋል እጅ ግብፅ መውደቅ አለበት። ናይጄሪያ አልጄሪያን ስታስቀይም ለፓትሪስ ሉሙምባ እንዴት እንደተበቀለች አይታችኋላ። አባቴ አልጄሪያኖች አግብተው ፓትሪስ ሉሙምባ ላይ ቀለዱበት። እዛ ያለው ፓትሪስ ሉሙምባን መስሎ የመጣው ሰውዬ ስሙ አልያዝም ስላለ ቀለዱበት። ከዛ ናይጄሪያ ተበቀለችላትና አለ አኮሬማ ገባርለ ብላክ ነው ቫይቡ ብላክ ነው። አታሽቃብጥ ማን ናይጄሪያኖች እንደው ትንሽ የሚደብሩኝ ማን ነው የኢትዮጵያኖችን ቦታ ስለሚወስዱ ነው የአፍሪካ መሪ የሚለው ቦታ። እኛ ግን ሳስበው ማን አፍሪካን መምራት እኮ አይገባንም። በውስጣችን ስንት አሽቃባጭ ገረድ ይዘን ለጠላት የሚያሽቃብጥ ለጠላት የሚያፈነድድ ይዘን እንዴት አባታችን አፍሪካን የምንመራው? ቢያንስ እነሱ እኮ መንግስታቸው ነው አሽቃባጭ። ይኸው ህዝቡማ ሲበቀል እያሳየ ማብራት ሳይኖራቸው ናይጄሪያ ምንም ይምጣ ይሄንን አፍሪካ ዋንጫ በፈለጋችሁት ሂዱ። በዳኛ ተበድለው ሞሮኮ እንዳጠላቸው እንጂ ይሄ ዋንጫ የናይጄሪያ ነው። የኡስሜን ፕሬስን አይተህ እንዴት አባህ ነው ዋንጫው የምትበላው? ኡስሜን የሁላ ገንዘብ የተከፈለው አሁንም ሌጎስ ናይጄሪያ ውስጥ እንደራበው ሰው ነው የሚጮተው። ፕሬስ ትጠላለህ። ለግብፅ የምታሽቃብጡ ሰዎች አስቡበት። አልጄሪያዊ እንደዛ የቀለደብህ አልጄሪያ እኮ በፈረንሳይ እንዴት እንደተጨፈጨፈች ልነግራችሁ። የምትጨፈጨፍ ሰው ሆነ ታሪክ ላይ ጨፈጨፉኝ እኮ ዓለም ይልኝ ተበድያለሁ ሚል ታሪክ የያዘ ሰው እንዴት የሌላን ሰው ጭፍጨፋ ላይ ሙድ ይዛል? ቢኮዝ ስለሚንቁን ስለሚጠሉን እኛን መሆን ስለማይፈልጉ ከኛ ጋር መመደብ ስለማይፈልጉ መቼም አልደግፋቸውም። ሞሮኮ ብቻ ትንሽ ትሻላለች። ሞሮኮ ታሪኳንም ካየህ ትንሽ ትሻላለች። ግብፅ ከሁሉም የባሰ በኢትዮጵያዊነቴ በጥቁርነቴ ኢቭን በሃይማኖት ራሱ ነው እኔ እናንተ አንድ አይነት ሃይማኖት አለን። እኔ ውሃ አልጠጣ አንተ ግን ማብራት ይኖር 99.9% የግብፅ ህዝብ ማብራት አለው። ታውቃለህ? ይሄን እኛ በምንልከው ውሃ እኛ ግን ማብራት የለንም። አሽቃባጭ አታምጣው ስለው አምጡ ቆለለው አምጡ ዘበለለው አለ። በቃ ችግሩ ተባኗል። በቃ እግር ኳስ እኔ ላይ በቃ ቂጧን አዙራብኛለች። በቃ አፈንድዳብኛለች። በቃ መቼም እኔ በእግር ኳስ አልደሰትም። በቃ መቼም የማንቂያ በቃኝም ነው ወይ ምንድነው? ያልባሌ ቦታ አይደል እንዴ? ኳስ ነው የለጠው ሱላ አጠናክራሉ። ችግር የለብኝም። 5 የተማርናቸው ነገሮች ከፖርትስማውት 1 አርሰናል 4። አንደኛ ማርቲኔሊ ከቻምፒየንስ ሊግ ሙዚቃ እና ካራባው ካፕ ሙዚቃ እና ከኤፍኤ ካፕ ሙዚቃ ጋር ይሄዳል። ከፕሪሚየር ሊግ ሙዚቃ ጋር ነው የሚሄደው። ለምን እንደሆነ አጠይቁ። በቃ ሁሉንም ነው የሚያሰቃየው። ክሪስታል ፓላስ የፕሪሚየር ሊግ ቡድን ካራባው ካፕ ላይ ባለፈው አንገላታው፣ ፕሪሚየር ሊግ ላይ ደግሞ ሎካፕ ሲደረግ ታየዋለህ። ስለዚህ ማርቲኔሊ 3 ቶርናመንት ጮታለህ። ካሁን በኋላ ፕሪሚየር ሊግ አጮት ማርፈ ቁጭ። ሁለተኛ የኤዜና የስኬሊ ነገር እያሳሰበኝ። የስኬሊንማ በጣም በቃላ በራስ መተማመን ወፍ ገብቷል። የኤዜ ግን ትንሽ ማኩረፍ ነገር ይመስላል። ማንዬ ማኩረፉን አቆሚ። አርቴታ ጭራሽ ነው እድል ማይሰጥህ። ገባርለ ዞር ብሎ ወደ ቤንች ሲያይ አይንህን ላይ ይጭ ምናምን ነገር ካየ የሚቀጥለውን ጌም ትቀመጣለህ። እና እነዚህ የሚሰጥህን እድሎች በደንብ አድርገህ ተጠቀምበት። ገባርለ ያ ትሮሳርድ የሚጫወትበት ፕሪሚየር ሊግ ላይ ትሮሳርድ የሚጫወትበት ቦታ ለሱ ተብለህ ነው የመጣው፣ ለቤንች አይደለም የመጣው። ግን መረዳት ያለብሽ ይሄ ክሪስታል ፓላስ አይደለም እና ወጥረሽ መንጫወት አለብሽ። ሶስተኛ ካይ ሃቨርትዝ ኢዝ ባክ። ዛሬ ቢያገባ በጣም ደስ ይለኝ ነበር፣ ግን ኦዲጋርድ ካይ ሃቨርትዝን መጨረሻ ላይ ብቻ ስንት ነበር ያገኘው ቦክስ ውስጥ። ኦዲጋርድ ለቪክተር ጊዮከሬስ ስለማይሰጠው ነው ምናምን ነገር አይደለም ጨዋታው። ቪክተር ጊዮከሬስ እኛን አልተረዳንም። ሁሉም ሰው እሱ እንደሚፈልገው እንዲሰጠው ይፈልጋል። ቴሪ ኦንሪ መጀመሪያ አርሰናል ሲመጣ አልተሳካለትም ነበር። ከዛ ለአርቴታ ቬንገር ምን ብሎ መከረው? ዴኒስ ቤርካምፕ እና ፍሬዲ ሉምበርግ ኳሱን በአንድ አይነት መንገድ አለ የሚሰጠው አለ። ቴሪ ኦንሪ ነው የተናገረው። ቴሪ ኦንሪ ከዛ ምን አደረኩኝ አለ፣ ቤርካምፕ የሚመቸው አይነት አሯሯጥ፣ ሉምበርግ የሚመቸው አይነት አሯሯጥ፣ ፔሬዝ የሚመቸው አይነት አሯሯጥ እየሮጥኩኝ ከሶስቱም ጋር በደንብ መስራት ጀመርኩኝ አለ። ይሄንን ነገር መላመድ ይኖርብሃል። ያለበዛ ካይ ሃቨርትዝ 9 እየሳተ 1 እያገባ እሱ ነው ስታርቲንግ 11 ውስጥ የሚገባው። አንተ 9 የመሳት ምናምን እድሉም የለም። አትነካውም፣ 9 ጊዜ አትነካውም ኳሱ። ስለዛ አስብበት። 4ኛ ሴት ፒሳችን በጣም አስጊ ነው።
እኛ ሌሎች ኦፕን ፕሌይ ምናምን ፕራክቲስ እናደርጋለን ብለን ስንጠብቅ ማለት ነው ከጋብሪኤል ውጪ ሌሎቹ ሴት ፒስ መምታት እንዲችሉ የሆነ ነገር ማድረግ አለብን አይነት ትሬኒንግ ነው የሚመስለው ዛሬ 2 ሴት ፒስ ማርቲኔሊ ያገባው በተለይ ሁለተኛው ደግሞ ፕሮፌሽናል ሄደር ነው የሚመስለው ሶስተኛው የሆነ ሜሪኖ አይነት ነገር ጋብሪኤል ላይ ሁሉም ሰው ፎከስ ሲያደርግ ሌሎቻችሁ መግጨት ከቻላችሁ በጣም በር ላይ ጫፍ ላይ ያላችሁ ጋብሪኤል ደረጃ ድረስ ለመድረስ ብዬ ማስባችሁ ካላፊዮሪ ቲምበር እና ዛሬ እንዳየሁት ከሆነ ማርቲኔሊ ወጥሩ እናንተ አምስተኛ የሜሪኖ ኤክስፔሪመንት 6 ቁጥር ላይ መጀመሪያ አካባቢ አልደላኝም ነበር ፕሪሚየር ሊግ ላይ እንዳትሞክረው አርቴታ እመነኝ ነው ማለት ፕሪሚየር ሊግ ላይ እንዳትሞክረው እንጋያለን ግን ሜሪኖን 6 ቁጥር አድርጎት በኦዲጋርድ እና ኤዜ በለው ያው ዋኔሪ ሙሉ ለሙሉ ኦዲጋርድ ለመተካት ነው የመጣው ስለዛ ያሳደግ ነው ስለዛ ኦዲጋርድ ኤዜ እና ራይስ ሚድፊልድ የማየት እድላችን ከፍተኛ እና ልናይ እንችላለን ስለዛ እዚች ጋር 6 ቁጥር ሚና ኖርድ ጋርድን ከሚያጫውት ለእንደዛ አይነት ጫወታ ሜሪኖን መምረጡ ለ6 ቁጥር ኢቭን ዙቢሜንዲ ራይስ ማረፍ ያለበት ዙቢሜንዲ ኤዜ እና ኦዲጋርድን ማየት የምንፈልገው ሚድፊልድ የማየት እድላችን ቅርብ ነው ብዬ አስባለሁ ባለፈው እድል ኖሮ ሜሪኖን ያጫወተው ኤዜ እንደዚህ ያኮረፈ ከሆነ ደግሞ ማን አርቴታ ይቀጣዋል ነው ማለት እና ኤዚዬ ደውዬ ነግርሻለሁ እንደዚህ አይነት ቫይብ የስፐርሱ ጨዋታ ላይ የሰራው ሃትሪክ ከፈለጋችሁ እነግራችኋለሁ ኤዜን እዛ ቦታ ላይ የስፐርስ ድክመት ሚኮ ሁሌ አይደል ከቦክስ ውጪ የሚለው ቪካሪዮ አይደለም ችግሩ ሚኮ የቶማስ ፍራንክ ታክቲክ ነው እዛች ጋር ያለው ስፔስ ከቨር አትደረግም ኤዜ ደግሞ ይሄን ቦታ በደንብ መጠቀም ይችላል ለመጠጠልሽ ሶስቴ ዳንደስታን ስለዛ ኤዜ የሚችለውን ነገር የሚችልበት ቦታ ላይ ስራ ነው የተባለው አዲስ ነገር አይደለም አሁንም አርቴታ የሚፈልገውን ነገር መስራት እስክትችል ድረስ ማኩረፍ የለብህም የሰር ኖሴር ማርቲኔሊ ስታይል ተግባባና ኤዜ ፍየል ወዲህ ቅዝምዝም ወዲህ አለ እፈለው የሰሞኑን አጠራቅመ ኤክስተርም ላይ ምናምን ተነፈስ ኤደና ከወያላው ጋር አይን ቀምተ ብላ አይን ይበላ እኔ ፈልጓል ይሄን ዋንጫ እኔ ነኝ የምበለው ፈለው አታስቸግር ብያለሁ ደናቴን ብትሆን እኮ ሊጉን እየመራህ እኮ ነበር ከወያላ አፍቆ ገላግለኝ ነበር እኮ አላውቅም እንዴ አተቀመጥ ሳንታ ተመልሷል ወይና ዋንታና ሜራ አሁን ከሙቤሙ ጋር እቺኛው ዳንስ እየደረስ ቀጥታ ሁለቱንም ማንችስተር ፈልጋለሁ አባቴ ንብረቴን ውጭ ሲያድር ጭራሽ አይመቸኝም ነበር እውነት ደግሞ በጣም አዝኛለሁ እውነቴን እኔ ብትበላው ደስ ይለኝ ነበር ቃሉን ምን ማረጋጨ መተህ ዝም በላለን በቃ ና ዝም ብለና ብቻ